እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ፒሽትሪን እንዴት ኮምፒውተራችን ላይ መጫን እንዳለብን እና ከጫን በኋላም እንዴት መክፈት እንዳለብን አዲስ ካምፓኒ እንዴት ክሬት ማድረግ እንዳለብን እና ክሬት ያደረግነውን ካምፓኒ እንዴት መክፈት እንዳለብን በፓርት ዋን ላይ ዛሬ ይዤላችሁ ቀርባለሁ ማለት ነው። ከዚያ በኋላ ደግሞ ቀጣዩን ኮርሳችንን ቬንደር ሜንቴን ማድረግ፣ ቻርት ኦፍ አካውንት ቢውልድ ማድረግ፣ እንደዚሁም ከስተመር ኢንቬንተር አይተም እነዚህን ሜንቴን ማድረግን በፓርት ቱ ፓርት ስሪ ላይም እስከ መጨረሻው ድረስ በፓርት ከፍዬ የፒሽትሪ ሙሉ ኮርሱን አስቀምጥላችኋለሁ ማለት ነው። እናንተም ቪዲዮን ላይክ ካረጋችሁት ከወደዳችሁት ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁንም አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚሁም ከዚህ በኋላ የምለቃቸውን ቪዲዮዎች እንዲደርሳችሁ ሰብስክራይብ ካረጋችሁ በኋላ የደወል ምልክቷን በመንካት አዳዲስ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። እንግዲህ ፒሽትሪን ለመጫን መጀመሪያ ፒሽትሪ ፕሮግራሙን ያስቀመጥንበትን ቦታ እንመርጣለን። ስታርት ላይ ገብተን ኮምፒውተር የሚለውን በመንካት ዘን ያስቀመጥነው ሃርድ ድራይቫችን ላይ ከሆነ ሲ ወይም ዲ ላይ ሊሆን ይችላል ያስቀመጥነው፣ ወይም ደግሞ ሲዲ ላይ ከሆነ ያለ ቀጥታ ሲዲውን እንከፍታለን። ሲዲውን እንደከፈትነ ፒሽትሪ የሚለው ይመጣልና ፒሽትሪን እንከፍታለን ማለት ነው። ከዛ ፒሽትሪ እንደከፈት ከታች የሴትአፕ ፋይሏን እንፈልጋታለን። ሴትአፕ ዶት ኤክስኢ ወይም ኤክስኪዩቴብል ፋይል ማለት ነው። እሱን ዳብል ክሊክ በማድረግ እንከፍተዋለን። ልክ ስንከፍተው ዊዛርድ ይመጣልናል። ዊዛርዱ ላይ ፕሮግረስ ይኖረዋል። ስለዚህ ፕሮግረሱን እስኪጨርስ ድረስ እንጠብቀዋለን። ፕሮግረሱ እንደጨረሰ ኦኬ እንለዋለን። ኔክስት እንለዋለን። ኔክስት ላይ ከነካን በኋላ አግሪ ማድረግ አለብን። እንግዲህ ፒሽትሪ ላይ ተርም ኤንድ ፖሊሲ ይኖራል። ይህንን ነገር አግሪ ካላረግነ እሺ አይለንም። አግሪ ብለን ኔክስት እንለዋለን። አሁንም ፕሮግረስ ይኖራል። ይህን ፕሮግረስ እንጠብቃለን። ፕሮግረሱ እንደ የኮምፒውተራችን ፍጥነት ከሁለት ደቂቃ እስከ 6 ደቂቃ ሊፈጅ ይችላል። ስለዚህ በትዕግስት መጠበቅ መቻል አለብን። ቀጣይ ሲሪያል ናምበር ነው የሚጠይቀን። እንግዲህ ፒሽትሪ ላይ ፒሽትሪን በምንጭንበት ሰዓት ሲሪያል ናምበር ያስፈልገዋል። ሲሪያል ናምበሩ ከሌለ እኔ ጋር ሊንክ አስቀምጥላችኋለሁ። በዛ መሰረት ማግኘት ትችላላችሁ። እኔ ጋር ለምሳሌ ኮምፒውተር እዛው ሲዲው ላይ ፒሽትሪ የሚለውን ነው የምከፍተው። ፒሽትሪ የሚለውን እንደከፈትን ሲሪያል ኤንድ ሬጅስትሬሽን ናምበር ዶት ቴክስት ምትላለች፣ እሷን እከፍታለሁ። ደን እዚህ ጋር ሲሪያል ናምበር እና ሬጅስትሬሽን ኪ አለ። ሲሪያል ናምበሯን ከሁለት አንዱ መጠቀም እንችላለን። ስለዚህ ሲሪያል ናምበር ሴሌክት አድርግና ራይት ክሊክ አድርጌ ኮፒ እለዋለሁ። ኮፒ ካረኩ በኋላ ሲሪያል ናምበሯ ጋር ራይት ክሊክ አድርጌ ፔስት ነካዋለሁ። ቀጥታ ይመጣልኛል፣ ወይም መጻፍ ትችላላችሁ። ከዛ ኔክስት እንዳልነው አድ ፒሽትሪ ዴስክቶፕ ሾርትከት ቱ ዘ ዴስክቶፕ ነው የሚለው እንዲያስቀምጥልን ነው ዴስክቶፕ ላይ ሾርትከቱን። ሌላው ደግሞ አድ አን አይከን ኩዊክ ላውንች ቱልባር ነው የሚለው። ስለዚህ ኩዊክ ላውንች ቱልባር እንዲቀመጥ የምንፈልግ ከሆነ ማስቀመጥ እንችላለን ማለት ነው። ከዛ ኔክስት ነው የምንለው፣ ዜን ኢንስታል እናደርገዋለን ማለት ነው። አሁንም ልክ እንደ ቅድሙ ፕሮግረስ ነው። ስለዚህ ይህ ሂደቱ ነው። ፒሽትሪን ሲጭነው የራሱ ሂደት አለው። ኮምፒውተራችን ላይ እስኪጭነው ድረስ አሁንም ቅድም እንዳልኋችሁ እንደየኮምፒውተራችን ፍጥነት ከ2 እስከ 8 ደቂቃ ሊፈጅ ይችላል። በትዕግስት መጠበቅ መቻል አለብን። ኦኬ እንለዋለን። ፒሽትሪ እንዳያችሁት እንግዲህ ጭኖ ጨርሷል ማለት ነው። ፒሽትሪ አውቶማቲካሊ ራን እንዲያደርግ ከፈለግነ የስ አይ ውድ ላይክ ቱ ስታርት ፒሽትሪ አካውንቲንግ ይላል። ኔክስት የስ አይ ውድ ላይክ ቱ ቪው ሪድ ምናምን የሚላለ እሱን እንተዋለን። ቀጥታ ኦኬ ስንለው ፒሽትሪን ይከፍትልናል ማለት ነው። እንግዲህ ፒሽትሪ እንደ ትራያል ቨርዥን ለ30 ቀን ነው የሚሰጠን። ነገር ግን እኛ ማራዘም እንችላለን ቼክ ነው ብለን። ከዛ ዚስ ኮምፒውተር ኢዝ ናት ኮኔክትድ ቱ ዘ ኢንተርኔት የምትለዋን እንመርጣታለን። ሶስተኛውን ምርጫ ማለት ነው። ወይም ባይ ዲፎልት ራሱ ስለተመረጠ መምረጥ አይጠበቅም። ከዛ ኦኬ እንላለን። ኦኬ እንደጠየቅነ እንግዲህ ለ30 ቀን ብቻ እንዳያገለግል የምንፈልግ ከሆነ ሬጅስተር ናምበሩን ማስገባት አለብን። ቅድም ያገኘንበት ቦታ እንሄድና ሬጅስትሬሽን የምትለዋን
ሴሌክት አድርገን ኮፒ እናደርጋለን። ከዛ ሬጅስትሬሽን ነምበር ላይ ራይት ክሊክ አድርገን ፔስት እንነካለን። ከዛ ከስተመር አይዲ ነው። አሁንም ከስተመር አይዲ እዚሁ ስላለ ከስተመር አይዲንም ሴሌክት አድርገን ኮፒ እንላለን። ቀጥታ እዛው ቦታ ላይ ሄደን ራይት ክሊክ አድርገን ከስተመር አይዲ የምትለዋ ጋር ፔስት እንለዋለን ማለት ነው። ኦኬ እንለዋለን። ከዚህ በኋላ ለ30 ቀን ሳይሆን ይራዘማል ማለት ነው። እንዳያችሁት ፒችትሪን ከጫነው በኋላ የፒችትሪን አይከን ዴስክቶፓችን ላይ ያስቀምጠዋል። እንደዚሁም ደግሞ ስታርት ላይ ገብተን ፒን ያደረገውንም እዚያው ስታርት ሜኑ ላይ እናገኘዋለን ማለት ነው። ከሁለት አንዱ ተጠቅመን ፒችትሪን መክፈት እንችላለን። እዚህ ጋር ዳብል ክሊክ በማድረግ መክፈት እንችላለን ዴስክቶፕ ላይ። እንዳያችሁት ይከፍትልናል። ወይም ክሎዝ አድርገን ስታርት ገብተን ፒን ያደረግንበት ቦታ ላይ ክሊክ በማድረግ መክፈት እንችላለን። እንዳያችሁት ይከፍተዋል ማለት ነው። ወይም ደግሞ እዚህ ጋር ካጣ ነው ሁለቱ ቦታ ላይ ኦል ፕሮግራም በመግባት ፒችትሪ ኳንተም 2007 የሚለው ጋር ክሊክ አድርገን ሊስቶች ይመጣሉ። ከነዚህ ውስጥ የኮክ ፍሬ ያለባትን ፒችትሪ ኳንተም 2007 የምትለዋ ላይ ክሊክ እናደርጋለን። እንግዲህ ፒችትሪን በእነዚህ መንገዶች መክፈት እንችላለን። እንግዲህ ፒችትሪን እንደከፈት ነው ልክ እንደ ማንኛውም የኮምፒውተር አፕሊኬሽን የራሱ ዊንዶ አለው። ፒችትሪ ከላይ ታይትል ባር አለ። ታይትል ባሩ ላይ ፒችትሪ አካውንቲንግ የሚለው ስም አለ፣ ወይም እየተጠቀምንበት ያለው የፕሮግራም ስም አለላችሁ። የተቀመጠበትን ቦታ ታይትል ባር ብለን ነው የምንጠራው። ታይትል ባራችን ላይ 3 በተኖች አሉ። እነዚህ 3 በተኖች ማንኛውም ዊንዶ ላይ አናጣቸውም። ክሎዝ በተን አለ ፕሮግራሙን ለመዝጋት። ሪስቶር በተን አለ። ሪስቶር ስናደርገው ሳይዙ ያንሳል። ማክሲማይዝ በተን ይሆናል። ማክሲማይዝን ስንነካው ደግሞ ይሰፋል ማለት ነው። ሌላው ሚኒማይዝ በተን አለች። ሚኒማይዝ በተኗ ላይ ክሊክ ስናደርግ ዴስክቶፕን አስለቅቆ ታስክባር ላይ ያስቀምጥላቸዋል። እንዳያችሁት ታስክባር ላይ ፒችትሪ አይከን ተቀምጧል። መልሰን ክሊክ ስናደርግ ይመጣልናል ማለት ነው። ሌላው ፋይል ኦፕሽን ኤንድ ሄልፕ ብለን የምንጠራቸው እነዚህ ሜኑ ናቸው። እነዚህን የያዘው መስመር ሜኑ ባር ተብሎ ነው የሚጠራው። እዚህ ጋር 4 ማዕዘን ነገር አለ። ይህን 4 ማዕዘኑን ስታርት ስክሪን ብለን ነው የምንጠራው። ስታርት ስክሪን ላይ እንግዲህ 2 ናቪጌተሮች አሉ። ኦፕን አን ኤግዚስቲንግ ካምፓኒ እና ክሬት ኤ ኒው ካምፓኒ የሚል አለ። ኦፕን አን ኤግዚስቲንግ ካምፓኒ ከዚህ በፊት ክሬት ያደረግናቸውን ካምፓኒዎች ለመክፈት ነው የምንጠቀመው። ክሬት ኤ ኒው ካምፓኒ ደግሞ አዲስ ካምፓኒ ፒችትሪያችን ላይ ክሬት ለማድረግ ነው የምንጠቀመው ማለት ነው። ለምሳሌ ክሬት ኤ ኒው ካምፓኒ ላይ ክሊክ ብናደርግ ወይም ደግሞ ፋይል ላይ ገብተን ኦፕን ካምፓኒ መጠቀም እንችላለን። ኦፕን ፕሪቪየስ ካምፓኒ፣ ኒው ካምፓኒ የሚለውን መጠቀም እንችላለን። ስለዚህ ፋይል ሜኑ መጠቀም እንችላለን፣ ወይም ስታርት ስክሪኑን መጠቀም ትችላላችሁ ማለት ነው። ለምሳሌ ክሬት ኤ ኒው ካምፓኒ ላይ ክሊክ ብናደርግ ካምፓኒ ክሬት ለማድረግ የሚያስችል ዊዛርድ ይመጣልናል። ስለዚህ ይህን ዊዛርድ በመጠቀም ካምፓኒ ክሬት ማድረግ እንችላለን ማለት ነው። ወይም ደግሞ ፋይል ላይ ገብተን ኒው ካምፓኒ የሚለውን መንካት ትችላላችሁ። ተመሳሳይ ነው። ስለዚህ ፋይልም ገባችሁ ስታርት ስክሪን ላይ ተመሳሳይ የሆነ ዊዛርድ ነው የምናገኘው። ሌላው እንግዲህ ፒችትሪ ላይ ካምፓኒ ክሬት ለማድረግ ስትፈልጉ ፒችትሪ ካምፓኒያችሁን ክሬት ለማድረግ ወይም ሴታፑን ለመስራት የሚጠይቃቸው ጥያቄ አለ። ከእነዚህም ውስጥ ካምፓኒ ኔም ኤንድ አድሬስ፣ ቢዝነስ ታይፕ፣ አካውንቲንግ ሜተድ፣ ካሽ ኦር አክሮዋል ይላቸዋል። አካውንቲንግ ፔሪድ፣ ፊዚካል ይር፣ እነዚህም ማሟላት ወይም በእጃችን መያዝ መቻል አለብን ማለት ነው ካምፓኒ ክሬት ለማድረግ። እነዚህን ከያዝነ ቀጥታ ኔክስት መሰረታዊ የሆኑ መረጃዎችን የምናስገባበት ፎርም ይመጣላችኋል። ስለዚህ ይህን ፎርም በመጠቀም አስፈላጊ የሆኑ መረጃዎችን ማስገባት ትችላላችሁ። ለምሳሌ ካምፓኒ ኔም የሚለውን ስናየው ካምፓኒ ኔም ፊት ለፊት ላይ አስትሪክስ ምልክት አለች። እቺ ሪኳየርድ ፊልድ መሆኗን ነው የሚያሳየው። ስለዚህ ካምፓኒ ኔም ኢምፒቲ መሆን መቻል የለበትም። ኢምፒቲ ከሆነ ወደ ቀጣይ መሄድ አንችልም። ሌሎች ግን ኦፕሽናል ናቸው። እንደየአስፈላጊነቱ ማስገባትም መተውም እንችላለን ማለት ነው። ነገር ግን ፒችትሪ ግዴታ ካምፓኒ ኔምን ይፈልጋል። ለምሳሌ ኤቢሲ ትሬዲንግ ብንለው አድሬስ ላይን 1 ላይ ስንመጣ አድሬስ ላይን 1 ስትሬት ኔም ነው የሚጠይቀን። ካምፓኒያችን የሚገኝበት ወይም የሚገኝበት
አካባቢ ያለ መንገድ ስም ካለ የመንገዱን ስም ታስገባላችሁ። ለምሳሌ አዲስ አበባ ላይ የተለያዩ የመንገድ ስሞች ሊኖሩ ይችላሉ። ካምፓኒያችን አዲስ አበባ ላይ ሆኖ ለምሳሌ ኃይለ ገብረስላሴ ሮድ ላይ ከሆነ የሚገኘው ወይም በዛ አካባቢ ከሆነ የሚገኝ ኃይለ ገብረስላሴ ሮድ ብለን መጻፍ እንችላለን። ወይም ደግሞ ሌላ አበበ ቢቄላ ሮድም ሊሆን ይችላል። እንግዲህ ካምፓኒያችን የሚገኝበት የመስመር ስም ማለት ነው። ኦፕሽናል ነው፣ መተው እንችላለን። ቀጥታ ወደ አድሬስ ላይንቱ ስነድ አድሬስ ላይንቱ ላይ ክሊክ እናደርግና አድሬስ ላይንቱ ላይ ካምፓኒያችን የሚገኝበት የቀበሌ ስም ነው። ስለዚህ ካምፓኒያችሁ የትኛው ቀበሌ ላይ ነው የሚገኘው? ለምሳሌ ባህር ዳር ሆኖ ቀበሌ 1 ቀበሌ 16 ምናምን ሊሆን ይችላል። ስለዚህ ቀበሌ 16 ለምሳሌ ቢሆን 16 ብዬው አልፋለሁ። ሌላው ሲቲ ስቴት ኤንድ ዚፕ ነው። ሲቲ የሚለው ካምፓኒያችን የሚገኝበት ከተማ ባህር ዳር ከሆነ ባህር ዳር ብለን ነው የምናስገባው። አዲስ አበባ ከሆነ አዲስ አበባ ብለን እናስገባዋለን ማለት ነው። ሌላው ስቴት ነው። ፒችትሪ ስፔሲፊካሊ የተሰራው ለአሜሪካ ስለሆነ ወይም የአሜሪካ ካምፓኒዎች እንዲጠቀሙት ነው። ስለዚህ እዚህ ጋር ያሉ ስቴቶች በሙሉ አሜሪካ ላይ ያሉ ስቴቶች ነው፣ መጠቀም አያስፈልገንም። ዚፕንም በዚያው እንተወዋለን ማለት ነው። ካንትሪ ላይ እንግዲህ ካምፓኒያችን የሚገኝበት ሀገር ነው፣ ኢትዮጵያ ብለን እናልፋለን ማለት ነው። ከዛ ቴሌፎን ነው፣ ስልክ ቁጥር ነው። የካምፓኒያችን የሚጠቀምበት የስልክ ቁጥር እናስገባለን። ለምሳሌ 058 ምናምን ብለን እንተዋለን። ፋክስ ላይ ፋክስ ቁጥር እናስገባለን። እንደ ምሳሌ ነው ይህንን ያስቀመጥኩት። ከዛ ቢዝነስ ታይፕ ላይ ስነድ ባይ ዲፎልት ኮርፖሬሽን ተመርጧል። እንደምታዩት ኮርፖሬሽን ካልሆነ የሚከተለው የቢዝነስ አይነት ድሮፕ ዳውን በተኑ ላይ ክሊክ በማድረግ ወይም የቪ በተኗ ላይ ክሊክ በማድረግ ሌሎችንም ሊስቶች ማግኘት እንችላለን። ለምሳሌ ኮርፖሬሽን፣ ፓርትነርሺፕ፣ ሌሎችንም እንደዚሁ። ስለዚህ የትኛውን ነው ፎሎ የሚያደርገው? ፎሎ የሚያደርገውን መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ ኮርፖሬሽን እንደሆነ እተወዋለሁ ማለት ነው። ፌዴራል ኢምፕሎየር አይዲ የሚለው በፌዴራል ደረጃ ካምፓኒያችን የምዝገባ ቁጥር ማለት ነው። ስለዚህ በአገር አቀፍ ደረጃ ካምፓኒያችሁ ህጋዊ ሆኖ ሲቋቋም ህጋዊ ያደረገው አካል ቁጥር ይሰጠዋል ወይም አይዲ ይባላል። ስለዚህ ይህ ቁጥር ፌዴራል ኢምፕሎየር አይዲ ተብሎ ይጠራል። ስለዚህ ፌዴራል ኢምፕሎየር አይዲ በአገር ደረጃ የካምፓኒያቸው የምዝገባ ቁጥር ነው። እሱ እናስገባለን ማለት ነው። ስቴት ኢምፕሎየር አይዲ ለምሳሌ 255 ብለን እንለፈው ፌዴራልን። ከዛ ስቴት ኢምፕሎየር አይዲ ላይ ስንመጣ ለምሳሌ 50 ብለው። ስቴት ኢምፕሎየር አይዲ ማለት ደግሞ በክልል ደረጃ የምዝገባ ቁጥሩ ማለት ነው። ስለዚህ እንደምታዩት ሎጂካሊም ለመሆን ታክል በፌዴራል ደረጃ ብዙ ነው ሊሆን የሚችለው፣ በስቴት ደረጃ ትንሽ ነው ሊሆን የሚችለው ማለት ነው። ከዛ ስቴት አን ኤምፕሎይመንት አይዲ የሚለው ካምፓኒያችን ለስራ አጦች ለመንግስት ኮንትሪቢዩት የሚያደርግ ከሆነ ለምሳሌ መንግስት ለስራ አጦች ክፍያ የሚከፍል ከሆነ ለዜግነት የእኛ ካምፓኒም ለዚህ አስተዋጽኦ የሚያደርግ ከሆነ የምንከፍልበት አይዲ ማለት ነው። እንተወዋለን እኛ ሀገር ላይ ስለሌለ። ሌላው ዌብሳይት ላይ ክሊክ አድርገን ዌብሳይት ድረ ክልሉ ወይም ድረገጽ ካለው www ለምሳሌ .abc.com በማለት ማስገባት ካለው ነው። ከሌለው እንተወዋለን። ሌላው ኢሜይል ነው። ኢሜይል ኤሌክትሮኒክስ ሜይልን በመጠቀም መረጃ መቀባበል ከፈለግ ነው ወይም ካምፓኒያችን በኢሜይል የሚላላከው ነገር ካለ ኢሜይል አድራሻ ሊኖረው ይገባል። ስለዚህ ኢሜይል አድራሻ ካለው በራሱ ዌብሳይትም ሊሆን ይችላል ወይም ደግሞ ኢሜይል አድሬስ ፍሪሊ ፕሮቫይድ ይህን ሰርቪስ ፕሮቫይድ የሚያደርጉ ሳይቶች ይኖራሉ። ለምሳሌ ጂሜይል የሚጠቀም ከሆነ abc@gmail.com ብለን መጻፍ እንችላለን ማለት ነው። እንግዲህ ይህንን ሞልተን ከጨረስን በኋላ ወደ ቀጣይ ለመግባት ኔክስትን መንካት መቻል አለብን። ኔክስትን እንደነካ ነው ሁለተኛው ስቴፕ ላይ ስነድ ሴሌክት ኤሜተር ቱ ክሬት ዮር ካምፓኒ ነው የሚለው። እዚህ ጋር ቻርት ኦፍ አካውንትን በምን አይነት መንገድ ወደ ካምፓኒያችን ኮፒ ማድረግ እንችላለን ነው የሚለው። ሁለት ምርጫዎች ነው የሚሰጠን፣ ኮፒ ማድረግንና በራሳችን መንገድ ቢውልድ ማድረግን ነው። ስለዚህ የመጀመሪያውን ምርጫ ስታዩት ዩዝ ኤ ሳምፕል ቢዝነስ ታይፕ ዛት ክሎዝሊ ማችስ ዮር ካምፓኒ ይላል። ስለዚህ ይህንን የምንመርጠው ከሆነ ቀጥታ ተመርጧል። እንዳያችሁት መጀመሪያው ላይ ራዲዮ በተኗ ላይ ነጥብ አለ። ስለዚህ ይህንን የምንመርጥ ከሆነ ከሌሎች ፒችትሪ ላይ ካሉ ሳምፕል ካምፓኒዎች ወደኛ ካምፓኒ የቻርት ኦፍ አካውንት ኮፒ ማድረግ ማለት ነው። ስለዚህ ይህን እንደመረጥና ቀጥታ ኔክስትን መንካት እንችላለን ማለት ነው። ኔክስት ስናደርግ እዚህ ጋር በግራ በኩል የምታገኙት ሴሌክት የቢዝነስ ታይፕ ይላል። ከእናንተ ካምፓኒ ጋር
ተቀራራቢ ሊሆን የሚችል ቢዝነስ ታይፕ እንመርጣለን። ለምሳሌ ኮንስትራክሽን ካምፓኒ፣ ዲስትሪቢዩሽን፣ ማኑፋክቸሪንግ ካምፓኒ፣ ነን ፕሮፊት ካምፓኒ፣ ሪቴል ካምፓኒ ምናምን ሊሆን ይችላል። እነዚህን በምትመርጡበት ሰዓት በቀኝ በኩል ደግሞ በእነዚህ ስር ያለ ቻርት ኦፍ አካውንት ያሳያችኋል። አንደር ዳት ቻርት ኦፍ አካውንት ሊስት ኦፍ አካውንትስ ያሳያችኋል። ለዚህ ከእናንተ ጋር ተቀራራቢ ከሆነ ተቀራራቢ የሆነውን ካምፓኒ መርጠን ኔክስትን መንካት እንችላለን። ነገር ግን ማንፈልግ ከሆነ ባክ ማለት ነው። ባክ ብለን ሁለተኛው ጋር ስነድ ክሊክ ስናደርግ ኮፒ ሴቲንግ ፍሮም አን ኤግዚስቲንግ ፒችትሪ አካውንቲንግ ካምፓኒ ነው የሚለው። ይህኛው የምንጠቀመው ከዚህ በፊት ካምፓኒ ክሬት አድርገን ከሆነ ከዛኛው ካምፓኒ ኮፒ ማድረግ ከፈለግ ቻርት ኦፍ አካውንት ይህንን መንገድ መጠቀም እንችላለን። ከመረጥን በኋላ ቀጥታ ኔክስት ላይ ክሊክ ማድረግ ነው። ኔክስት ላይ ክሊክ ስናደርግ ከዚህ በፊት ክሬት የተደረጉ ካምፓኒዎች ይመጣሉ። ከእነዚህ ውስጥ እናንተ ቻርት ኦፍ አካውንት ኮፒ ልታደርጉበት የምትፈልጉትን መርጣችሁ አሁንም ኔክስትን መንካት እንችላለን ማለት ነው። እንደዚሁም ይህንን ምርጫ ማንፈልግ ከሆነ ባክ ማለት እንችላለን። ሶስተኛው ጋር ስነድ ኮንቨርት የካምፓኒ ፍሮም አናዘር አካውንቲንግ ፕሮግራም ነው የሚለው። ልክ እንደ ፒችትሪ ሌሎችም የአካውንቲንግ አፕሊኬሽኖች ይኖራሉ። ለምሳሌ እንደ ኩዊክ ቡክ ይኖራል። ኤክሴልንም እንደዚሁ ኤክሴል ላይ የተሰራም ስራ ሊሆን ይችላል። ከነዚህ ወደ ፒችትሪ ኮንቨርት ማድረግ ከፈለግን ኮንቨርት ካምፓኒ ፍሮም አናዘር አካውንቲንግ ፕሮግራም የሚለውን ክሊክ በማድረግ ኢምፖርት ማድረግ እንችላለን ማለት ነው። ይሄ ሶስተኛው ምርጫ ነው ማለት ነው። ወደ አራተኛው ስንመጣ ወደ አምስተኛው ስንሄድ ኮንሶሊዴት ኤግዚስቲንግ ፒችትሪ አካውንቲንግ ካምፓኒስ ነው የሚለው። ይሄኛው ከኮፒ ሴቲንግ ፍሮም አን ኤግዚስቲንግ ፒችትሪ አካውንቲንግ ሌት የሚያደርገው ኮፒ ሴቲንግ ፍሮም የሚለው ከአንድ ካምፓኒ ነው ኮፒ የምናደርገው። ኮንሶሊዴት ሲል ሁለት ወይም ከሁለት በላይ ካሉ ካምፓኒዎች የተውጣጣ ቻርት ኦፍ አካውንት ኮፒ ማድረግ እንችላለን ወደ አዲሱ ካምፓኒያችን ማለት ነው። እንግዲህ አራቱን ኮፒ ማድረግ ስንፈልግ የምንጠቀማቸው ነው። ወደ አምስተኛው ምርጫችን ወይም አራተኛው ላይ ስነድ ቢልድ ዮር ኦን ቻርት ኦፍ አካውንት ነው የሚለው። ይሄኛው በቅንፍ እንደምታዩት ዲዛይን ፎር አካውንታንትስ ኤንድ አድቫንስድ ዩዘርስ ኦንሊ ነው የሚለው። ስለዚህ አካውንታንት እንደመሆናችን መጠን በራሳችን መንገድ ለራሳችን ካምፓኒ ሞር ስዊቴብል ሊሆኑ የሚችሉ አካውንቶችን ቢልድ ማድረግ መቻል አለብን። ስለዚህ ይህንን ቢልድ ዮር ኦን ቻርት ኦፍ አካውንትን ክሊክ እናደርጋለን ማለት ነው። እኔ ላሳያችሁ ፈልገውም ይህንን ነው። ስለዚህ ክሊክ አድርገን ኔክስት እንላለን። ስለዚህ ይህን መረጥን ማለት ካምፓኒያችን ክሬት በሚደረግበት ሰዓት ምንም አይነት ቻርት ኦፍ አካውንት አናገኝም ማለት ነው። ኔክስት እንለዋለን። ኔክስት ካልነው በኋላ እዚህ ጋር አካውንት ሴግመንትን ዲፋይንድ ማድረግ መቻል አለብን ነው። ምንድነው አካውንቲንግ ሴግመንት የምንጠቀመው ወይም መጠቀሙ አስፈላጊ ሆኖ የምናገኘው ፕሪዲፋይንድ የሆነ የአካውንት አይዲ ስትራክቸር የምትጠቀሙ ከሆነ ለቻርት ኦፍ አካውንታችሁ ሁለት ምርጫ አለ። ኖ አይ ዶንት ዋንት ቱ ዩዝ አካውንት ማስኪንግ የሚል ከሆነ ፕሪዲፋይንድ አይደለም የምፈልገው ማለት ነው። የስ አይ ውድ ላይክ ቱ ዩዝ አካውንት ማስኪንግ የምትሉ ከሆነ ግን ፕሪዲፋይንድ የሆነ አካውንት አይዲ ነው የምጠቀም ማለት ነው። ስለዚህ አካውንት አይዲ ለአካውንቶቻችን በምንሰጥ ለአካውንት አሳይን በምናደርግበት ሰዓት ስትራክቸሩን በመከተል ነው መስጠት ያለብን ማለት ነው። ኖ ካልነው ግን ስትራክቸሩን መከተል ላይጠበቅብን ይችላል። ለማንኛውም ግን ኖርማል ነው። የስ ዩኒፎርም የሆነ አካውንት አይዲ መስጠት መቻል አለብን። ዩኒፎርም ሁሉም አንድ አይነት ሳይሆን ስትራክቸሩ ግን ዩኒፎርም መሆን መቻል አለበት ማለት ነው። ለምሳሌ የስን ብንመርጣት የስ አይ ውድ ላይክ ቱ ዩዝ የሚለውን ብንመርጥ ከመረጥን በኋላ እዚህ ጋር ሴግመንታችንን ዲስክራይብ የምናደርግበት ቦታ አለ። ስለዚህ የመጀመሪያው ሴግመንት ምን ያህል ካራክተር እንዲይዝ ነው የምትፈልጉት የሚለውን የካራክተራችሁን ብዛት ታስቀምጣላችሁ። ለምሳሌ 3 እንዲሆን የምፈልግ የመጀመሪያው 3 እንለዋለን። ምሳሌው ላይ እንደምትመለከቱት ሁለተኛው ላይ ለምሳሌ 2 መጠቀም ከፈለግ 2 ካራክተር እናስቀምጣለን። ዘን 2 እንለዋለን። ሌንግዙን ወደ ጎን ስነዱ አካውንት ስትራክቸሩን ያሳያችኋል። ሴፓሬተር መቀየር ትችላላችሁ። ምሳሌው ላይ እንደምታዩት ለምሳሌ ካሽ ኦን ሃንድን ሜንቴን ስናደርግ የመጀመሪያዎቹ ቁጥሮች 3 ናቸው። 100 አለና ከዛ ስላሽ ሰረዝ አድርገን 01 ነው ያልነው ሴፓሬተር ሰረዝ ስለተጠቀምነ። ከዛ ካሽ ኦን ሃንድ ዲስክሪፕሽን እናደርግ ነው ማለት ነው። ተመሳሳይ መልኩም ካሻት ባንክንም እንደዚሁ መጠቀም ትችላላችሁ። ነገር ግን ኖ ብለን ኔክስት ማለት እንችላለን ማለት ነው። ኖ እንበለው። ኖ ካልነው በኋላ እዚህ ጋር ቹዝ አን አካውንቲንግ ሜተድ ነው የሚለው። እንግዲህ ፒችትሪ ላይ ትራንዛክሽን ሪከርድ በምናደርግበት ሰዓት ሁለት አይነት ሜተዶች አሉ፣ አክሮዋልና ካሽ። አክሮዋልን በምንጠቀምበት ሰዓት ኢንካምን ሪከርድ የምናደርገው ሴልስ ኦከር እንዳደረገ ነው። ኤክስፔንስን ሪከርድ የምናደርገው ደግሞ ፐርቼዝ ኦከር እንዳደረገ ነው። ስለዚህ
ሴልስ አለ ስንል ኢንካም አለ ማለታችን ነው። ብር ተቀበልንም አልተቀበልንም ማለት ነው። ኤክስፔንስ አለ ብለን ስናስብ ደግሞ ፐርቸዝ ኦከር አድርጓል ማለት ነው። ወይም ገንዘብ ክፍያ ሊፈጸም ላይፈጸምም ይችላል። እዚህ በአክሩዋል ሜተድ ነው። ካሽን የምንጠቀም ከሆነ ካሽ ሁልጊዜም ከስሙ እንደምታዩት ካሽ ቤዝ ነው። ስለዚህ ካሽን እስካልተቀበልን ድረስ ኢንካም አለን ብለን አንመዘግብም። ወይም ደግሞ ካሽን ፔይ ካላረግነ ወይም ፔይድ ካላረግነ ኤክስፔንስን አንመዘግብም ማለት ነው። ስለዚህ ምንድነው የሁለቱ ልዩነት? እዛ ጋር አካውንት ሪሲቨብልን እና አካውንት ፔየብልን አክሩዋል ላይ ሪኮግናይዝ እናደርጋለን። ካሽ ላይ እነዚህ ነገሮች አንጠቀማቸውም ማለት ነው። ስለዚህ አክሩዋል ፎር ሚዲየም ኤንድ ላርጅ ቢዝነስ ሪከመንድ ይደረጋል ወይም ደግሞ ይመከራል። ካሽን የምንጠቀም ከሆነ ፎር ስሞል ቢዝነስ ሞር አክሩዋልን ብንጠቀም መልካም ሊሆን ይችላል ማለት ነው። ስለዚህ አክሩዋልን እንምረጥና ኔክስት እንበለው። ቀጣይ ስቴፕ ይመጣልና እዚህ ጋር ምንድነው ኮምፒውተራይዝድ የሆነ የአካውንቲንግ ሲስተም ስንጠቀም ሁለት አይነት ፖስቲንግ ሜተዶች አሉ፣ ሪል ታይም እና ባች። ፖስቲንግ እንደሚታወቀው ፕሮሰስ ኦፍ ሴንዲንግ ትራንዛክሽን ፍሮም ጆርናል ቱ ሌጀር ማለት ነው። ስለዚህ ወይም ከጆርናል ወደ ሌጀር ትራንዛክሽንን ፖስት ማድረግ ማለት ነው። እንግዲህ ከጆርናል ወደ ሌጀር ፖስት በምናደርግበት ሰዓት ሪል ታይምን የምንጠቀም ከሆነ ሪል ታይም ትራንዛክሽኑን ሪከርድ አድርገን ሴቭ እንዳልነው አውቶማቲካሊ ራሱ ፖስት ያደርግልናል። ስለዚህ እዚህ ጋር የቀጣይ ፖስት የማድረግ ስራ አይጠበቅብንም ማለት ነው። ባች ሲስተምን የምንጠቀም ከሆነ ባችን በግሩፕ ጠቅለል አድርገን ሴቭ አድርገን መጨረሻ ላይ ፖስት ማድረግ ደግሞ ይጠበቅብናል ማለት ነው። እንግዲህ ባችን ስናደርግ ቴምፖራሪ ሴቭ አድርጎ ያስቀምጥልናል። ከዛ ቴምፖራሪ ሴቭ ያደረገልንን ነገር ሪቫይዝ ካደረግን በኋላ ቀጥታ ፖስት ማድረግ እንችላለን። ነገር ግን ሁለቱን ስናወዳድራቸው ሪል ታይም እንዳልኋችሁ ሴቭ ያላችሁትን ነገር አውቶማቲካሊ ነው ፖስት የሚያደርገው። ባች ግን ሴቭ የምታደርጉት ቴምፖራሪ ቦታ ነው ወይም ደግሞ ለአጭር ጊዜ ነው ሴቭ አድርጎ የሚያስቀምጥላችሁ። እንግዲህ ቀኑ ሙሉ ስትሰሩት የዋላችሁትን ነገር ሪቫይዝ አድርገን ፖስት ማድረግ እንችላለን። ኢንኬዝ ግን ቢቋረጥብን ችግር ሊኖር ይችላል። ስለዚህ ሪል ታይምን መርጠን ኔክስት እንለዋለን። ኔክስት ካልን በኋላ እዚህ ላይ ቹዝ አን አካውንቲንግ ፔሪድ ስትራክቸር ነው የሚለው። በአብዛኛው ካምፓኒዎች 12 መንዝሊ አካውንቲንግ ፔሪድ ፐር የር ነው የሚጠቀሙት። ስለዚህ ይህኛው ምንድነው በአመት 12 ወር ነው የሚጠቀሙት። ስለዚህ ይህኛውን ከሆነ የሚጠቀሙት ወይም ይሄ ስታንዳርድ ነው፣ ይህንን መምረጥ እንችላለን። ነገር ግን ከዚህ ውጭ የሆኑ ለምሳሌ ፕሮጀክት ሊሆን ይችላል ከአካውንቲንግ ፔሪድ ጋር ተዛማጅነት ላይሆን ይችላል የምንጠቀመው። ስለዚህ ስታርቲንግ ፔሪዱን እና ኢንዲንግ ፔሪዱ ወይም ስታርቲንግ ዴቱ ኢንዲንግ ዴቱ ከካላንደር ፔሪድ ጋር አንድ ላይሆን ይችላል። ለምሳሌ ብንመለከተው አካውንቲንግ ፔሪድ ዛት ዱ ኖት ማች ካላንደር መንዝ የሚለውን ነክተን ኔክስት እንበለው። እዚህ ጋር መነሻ ፔሪዳችን መርጣለን። ለምሳሌ ፍሮም የሚለውን ጃንዋሪ 20 ከሆነ የጀመረው ጃንዋሪ 20 ልንለው እንችላለን። ለምሳሌ የአንድ ወር ወይም አንዱ ፔሪድ እስከ ፌብራሪ 19 ቢሆን 19 ብለን እንጽፍና ከዛ ወሯንም 2 እናረጋታለን ማለት ነው። ስለዚህ ፔሪድ 1 ፍሮም ጃንዋሪ 20 ቱ ፌብራሪ 19 ሆነ ማለት ነው። ቀጣዩንም ለሁለተኛውን ፔሪድም በዚህ አይነት መልኩ ማስተካከል ትችላላችሁ። ሃው መኒ አካውንቲንግ ፔሪድ ዱ ዩ ዋንት ኢን ዮር ፊዚካል ይር ነው የሚለው። 12 ነው 4 3 ምናምን መጠቀም ትችላላችሁ እንደየ ፔሪዱ። ዋት ኢዝ ስታርቲንግ ዴት ነው ከላይ ዞሮ ዞሮ መርጠነዋል። ይህንን መምረጥ አይጠበቅብንም ማለት ነው። ይሄኛው እንግዲህ ከካላንደር መንዝ ጋር ተመሳሳይ ያልሆነ የምንጠቀም ነው። ቴብል መንዝ የምንጠቀም ከሆነ ቴብል መንዝ ላይ ክሊክ አድርገን ኔክስት እንለዋለን። ከዛ ስታርቲንግ ፔሪድ መምረጥ መቻል አለብን። ስታርቲንግ ፔሪድ እንደሚታወቀው ከሆነ በአብዛኛው ኤንጂኦ ወይም ነን ገቨርንመንታል የሆኑ ኦርጋናይዜሽኖች ስታርቲንግ ፔሪዳቸው ጃንዋሪ ነው የሚሆነው። ነገር ግን መንግስታዊ የሆኑ ተቋማት ደግሞ ሴፕቴምበር ነው የሚጠቀሙ፣ መስከረምን ማለት ነው። ስለዚህ እንደየምንሰራበት መስሪያ ቤት ስታርቲንግ ፔሪድ እንመርጣለን። ለምሳሌ ሴፕቴምበር እንምረጠው። ከዛ ፊዚካል ይር ነው። ፊዚካል ይር 2020 እንዳያችሁት ባይ ዲፎልት ተመርጧል። የምንጠቀመው ሲስተም ዴቱ በግሪጎሪያን ካላንደር ስለሆነ 2012 አንለውም 2020 ነው የምንለው። ምክንያቱም ፒሽትሪ ራሱ ዲዛይን ሲደረግ ሲስተሙ በግሪጎሪያን ካላንደር ስለሆነ የኛን መጠቀም አንችልም። ይሄንን መርጥና ኔክስት እንለዋለን ማለት ነው። እንግዲህ እዚህ ጋር የመጨረሻው የዊዛርዱ የመጨረሻው ስቴፕ ላይ ነው የደረስነው። ዩ አር ሬዲ ቱ ክሬት ዮር ካምፓኒ ነው የሚል። እንግዲህ ዝግጁ ከሆነ ፊኒሽን በመንካት መጨረስ እንችላለን። አለበዛ ሪቫይዝ ማድረግ ከፈለግ ባክን እየነካ ነው።
ሪቫይዝ እንግዲህ ያስገባችሁትን መረጃ እንደምታዩት ነው ማለት ነው። ማስተካከል ያለብን ነገር አስተካክለን ኔክስት እያልን መቀጠል ነው። መጨረሻ ዝግጁ ከሆነ ፊኒሽ ላይ ክሊክ በማድረግ መጨረሳችንን ማሳወቅ አለብን። እንጠብቃለን ፒሽትሪ ሴትአፑን እስኪያዘጋጅልን ድረስ ወይም ሴትአፕ እስኪሰራ ድረስ ማለት ነው ካምፓኒያችንን። ፒሽትሪ ወዲያው ካምፓኒያችንን ክሬት አድርጎ እንደጨረሰ እዛው ላይ ይከፍትልናል። ፒሽትሪ ሴትአፕ ጋይድ የሚል ዊንዶ አለ። ለጊዜው አንፈልገውም፣ እሱን ነገር እናጠፋዋለን፣ ክሎዝ እናደርገዋለን። ሌላም እንደዚሁ ሌላ ዊንዶ አለ፣ እሱንም እናጠፋለን። ይህንን ነው የሚመስል ካምፓኒያችንን ክሬት አድርገን ከጨረስን በኋላ እና ፒሽትሪ ሴትአፑን ሰርቶ ኦፕን ካደረገልን በኋላ ታይትል ባር ላይ እንደምታዩት ፒሽትሪ አካውንቲንግ ነበር ቅድም የሚለው፣ አሁን ኤቢሲ ትሬዲንግ የሚል መጥቶላችኋል። የካምፓኒያችን ስም ማለት ነው፣ ወይም ከረንትሊ ክፍት የሆነ የካምፓኒ። ሌላው ሜኑ ባር ላይ ስትሄዱ በጣም ብዙ ሜኑዎች መጥተዋል። ስታተስ ባር ላይ ስታዩ ሜኑ ባር ላይ እነ ፋይል፣ ኤዲት፣ ሊስት፣ ሜንቴን፣ ታስክ ቅድም የነበሩት ፋይል፣ ኦፕሽን እና ሄልፕ ነበር፣ አሁን ጨምረዋል ማለት ነው። ሌላው ቢዝነስ ስታተስ የሚለው ስታተስ ባር ነው። ቢዝነስ ስታተስ የሚለውን ጽሑፍ የያዘው ከረንት ስታተሱን ነው የሚነግራችሁ። ከታች ናቪጌተሮች አሉ እንደ ቢዝነስ ስታተስ፣ ከስተመርስ ኤንድ ሴልስ፣ ቬንደር ኤንድ ፐርቼዝ፣ ኢንቨንተሪ ኤንድ ሰርቪስ፣ ኢምፕሎይስ ኤንድ ፔሮል፣ ባንኪንግ፣ ካምፓኒ የሚል እነዚህ ናቪጌተሮች ናቸው። ለምሳሌ ከስተመር ኤንድ ሴልስን ስንነካ ከላይ ስታተስ ባር ላይ ተጽፎ የነበረው ይቀየራል። ሌላው በቀኝ በኩል ስነት ደግሞ አጠቃላይ ከስተመርን እና ሴልስን በተመለከተ ያሉ መረጃዎች ዲስፕሌይ ይሆኑላቸዋል ማለት ነው። በተመሳሳይ መልኩ ቢዝነስ ስታተስ ላይም ክሊክ ስታደርጉ በቀኝ በኩል ይቀየራል፣ ከላይም ስታተስ ባሩ ላይ ይቀይርላቸዋል። ለምሳሌ ስለ ካምፓኒያችን ስታተስ ነው የሚነግረን። አካውንቲንግ ዊዘር ባላንስ፣ ረቨኑ የር ቱ ዴት እንደምታዩት ቶታል ረቨኑ የለንም፣ ኮስት ኦፍ ሴልስ የለንም። ከስተመርስ ሁ ኦ መኒ ነው የሚለው እዳ ያለባቸው ከስተመሮች ካሉ ከነዳቸው ሊስት ያደርግላቸዋል። ሌላው ቬንደር ቱ ፔይ ነው። እዚህ ደግሞ እኛ እዳ ካለብን በየትኛው ቬንደር ነው እዳ ያለብን የሚለውን ከነዳችን ያስቀምጠዋል ማለት ነው። ሌላው ኤጅድ ሪሲቬብል ነው። ያልተሰበሰቡ ክፍያዎች ካሉ ወይም ያልተሰበሰቡ ገንዘቦች ካሉ እዚህ ላይ ያሳያቸዋል። ኤጅድ ፔብል ያልተከፈሉ ክፍያዎች ካሉ እዚህ ጋር ያሳያቸዋል ማለት ነው። እንግዲህ ከሞላ ጎደል ፒሽትሪ ላይ ካምፓኒ ክሬት ለማድረግ ስንፈልግ በዚህ አይነት መልኩ ክሬት ማድረግ እንችላለን። አጠቃላይ ፕሮግራም የካምፓኒው እንትን ይህንን ይመስላል። ሌላው እንግዲህ አንዴ ካምፓኒ ክሬት ካደረግን በኋላ ሁልጊዜ ካምፓኒ ክሬት ማድረግ አይጠበቅብንም። ክሬት ያደረግነውን ካምፓኒ ሁልጊዜም ፒሽትሪን መጠቀም ስንፈልግ መክፈት ነው ያለብን። ለምሳሌ ፒሽትሪን እንክፈት። ካምፓኒ ከዚህ በፊት የፈጠርነውን ካምፓኒ ለመክፈት ከፈለግን ካምፓኒውን በቅርብ የተጠቀምነው ከሆነ በአጭር መንገድ ፋይል ገብተን ኦፕን ፕሪቪየስ ካምፓኒ ላይ አስቀምጠን እንደምታዩት የመጀመሪያው አድርጎ ነው ያመጣላችሁ። ስለዚህ ኤቢሲ ትሬዲንግ የሚለውን ቀጥታ መንካት እንችላለን ማለት ነው። ስለዚህ በቅርብ የተጠቀምነው ከሆነ በቀላሉ እዚህ ጋር ያመጣዋል። እንደምታዩት ከፈተልን ማለት ነው። ሌላ መንገድ ፒሽትሪን እንከፍታለን። ፒሽትሪን ከከፈትን በኋላ ኦፕን አን ኤግዚስቲንግ ካምፓኒ የሚለው እዛው ስታርት ስክሪኑ ላይ እናገኛለን። ኦፕን አን ኤግዚስቲንግ ካምፓኒ የምንጠቀመው በቅርብ ከሆነ የተፈጠረው ነው፣ የተከፈተው ሳይሆን የተፈጠረው። ቀጥታዬን በመንካት መፍጠር። አሁን የተፈጠረ በቅርብ ኤቢሲ ትሬዲንግ ብቻ እሱን ያመጣው። እሱ ላይ ክሊክ አድርገን ኦኬ ላይ ክሊክ ማድረግ እንችላለን ማለት ነው። ይከፍትልናል። ሌላ በሁለቱ መንገድ ፈልገን ካጣነው ካምፓኒያችን ቀጥታ ፋይል ላይ እንገባና ኦፕን ካምፓኒ የሚለውን እንነካለን። ኦፕን ካምፓኒ የምንጠቀመው ሁለቱ መንገዶች አልሳካልን ሲሉ ነው። ስለዚህ ኦፕን ካምፓኒ ላይ ክሊክ እናደርጋለን። እንግዲህ አጠቃላይ ፒሽትሪ ላይ የተሰሩ ካምፓኒዎች በሙሉ ይመጡላቸዋል። ከነዚህ ውስጥ የኛ የሆነውን እንመርጥና ኦኬ ላይ ክሊክ እናደርጋለን ማለት ነው። እንግዲህ እነዚህ ሶስቱን መንገዶች በመጠቀም ካምፓኒያችንን መክፈት እንችላለን ማለት ነው። ሌላ ምንድነው? ሌላ እንደ አማራጭ ካምፓኒያችን አንድ ብቻ ከሆነና ሁልጊዜ የምንጠቀመው እሱን ከሆነ ኦፕን ማድረግ አይጠበቅባችሁም። ሌላ አማራጭ መጠቀም እንችላለን። ኦፕሽን ላይ እንገባና ስታርት ዊዝ ላስት ኦፕንድ ካምፓኒ ምትላለች፣ እሷን እንነካታለን ማለት ነው። ስለዚህ ቀጥታ ፒሽትሪን ስትከፍቱት አብሮ ካምፓኒው የሚከፍትላችኋል ማለት ነው። ኦፕን ማድረግ አይጠበቅባችሁም። ክሊክ እናርጋትና ይችን ስታርት ዊዝ ላስት ኦፕንድ ካምፓኒ ምትለዋን ክሊክ እናርጋታለን።
አሁን እንደምታዩት የራይት ምልክት አስቀምጦባታል። ክሎዝ እናርግ። ልክ ፒችትሪን ስትከፍቱት አውቶማቲካሊ ራሷን ያመጣላችኋል ማለት ነው ቀጥታ። ይሄኛውም ሞር ሴኪውርድ ስላልሆነ ማጠቀሙ አስፈላጊ አይደለም። ስለዚህ መልሰን እናጠፋዋለን። ክሎዝ እናርግ። እንግዲህ ፒችትሪ ላይ ካምፓኒ ክሬት ማድረግም እንደዚሁም ደግሞ ክሬት ያደረግነውን ካምፓኒ መክፈት፣ ፒችትሪን መጫን ይህን ይመስላል። ለዛሬ ያዘጋጀውላችሁ እስከዚህ ነው። ቀጣይ ክፍል ደግሞ በሚቀጥለው ይዤላችሁ እመጣለሁ። መልካም ጊዜ። አመሰግናለሁ።